ጋይስ ዘረጦ የሚባለው እንደዚህ አይነት ፍረት ነው። ለማንኛውም ይሄን ካየሁ በኋላ እኔ አመስግኛለሁ፣ እናንተም አመስግኑ። ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። የዘገሊላ ዕለት ውለደው በኔ ሞት እንትንን አይተው ታውቃለህ? ንገር፣ አይተው ታውቃለህ? አታውቅም? በመስታወት እስቲ የጫማክን ከለር ንገረኝ። ወንድ ነው። ኧረ ተውኝ። ሲገዛ ካየሁት እኮ ነው አላየሁም። በርታ፣ ማንንም እንዳሰማ፣ ሆድህን ብቻ ስማ። ወንድሜ ጠፍቶብኛል። አንተ ሆድ ውስጥ ነው ያለው እና ከፍተህ ታያለህ። ኧረ በእናታችሁ ከአሁን አሁን ተበተነ ብዬ ተጨነቀ። መሄጃ የላቸውም ብላችሁ ነው አይደል እንደዚህ የምትጫወቱብን? ጋይስ ታክሲ ውስጥ እንደዚህ አይነት ነገር አላጋጠመንም ነው የምትሉኝ? እርግጠኛ ነኝ ታክሲ ተጠቃሚ ከሆናችሁ ከአንድም ሁለቴ እንደዚህ አይነት ነገር ያጋጥማችሁ። እስቲ ቪዲዮ ላይ እንመለስና ከዛ ኮሜንት እናነባለን። እንግዳ አይንሽ የኔ እንግዳ በበሩ ገብተሽ አረበይ ጓዳ ከአንቺ አልፎ እኮ እኔን አየኝ። እኔ ራሱ እኔን ነው እንደሚያየው ብዬ ስልኬን ራቅ ማድረግ። እንግዳዬ ነሽ የኔ እንግዳ። የአንቺ እንግዳማ በመስኮት ገብቶልሻል። ወላካሎ ዞር በይ እንጂ ሸፈንሽ እኮ። የሳራ እሱ ነው። ቆይ ስልኩ አብረሽ ፈመስሽ ይመችሽ ማን ወይኔ በደንብ ላይሽ ነበርኩ። አፈጠጠብኝ። ሀበሻ በሰው ህይወት ጣልቃ ሲገባ ቢለቅ። ኧረ ተውኝ። ያው ነው ስልኩ የእሱ ከሆነ መልሽለት። ሊቀጭ እኮ ነው። ስጪው እንጂ አንጀቱን በላሽ እኮ። ጋይስ በውበታችሁ አትመኩ። ውበት ረጋፊ፣ ውበት ጠፊ ነው። በውበታችሁ አትመኩ። ውበት ፈራሽ ነው። እዚህ በውበቷ የምትመካ አንድ ልጅ አለች። እዚህ ጋር ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። እንደዚህ አይነት ውበት የትም ነው የማይገኘው። እንዴት አባቴ ነው የማምረው። ማይ ጋድ እንደዚህ አይነት ማሻአላህ ነጠላ ጫማ ነው የምትመስለው። አሉቦቦ ዋጀፋ ቢዲ ይላጁ ጉንጭሽን ከሳምኩ በኋላ ታክሲ ይዤ ነው ግንባርሽን ልስም የምሄደው። ይበልሽ እሽቁም ብጥር አለብሽ እና ምን እናርግ።
ድሮ ልጅ እያለሁ ፊቴን በኒኬል ሳየው ራሱ እንደዛ ረዘመ። ልጅ እያለ ግን ሁሉም ሰው ፊቱን በኒኬል ያይ ነበር ማለት ነው። እኔ ብቻ ሜካፕ ስትሰሪ በካሬ ተነጋግረሽ ነው? ኦ ማይ ጋድ ፊተ መለለው። ኧረ ተውኝ። ወይ ጉድ! በጣም ቆንጆ ሙዝን የሚያስንቁበት ከነመጣመው ምናምን አትቀልጂ፣ ፊትሽን አሳይና አሁን ያየነው